ሶስተኛ ስቴፕ ደግሞ ያኛው አንደኛ ነው። ይሄ ደግሞ ሁለተኛ እና ሶስተኛ እንደርሳለን። አሁን ከትንሽ ጊዜ በኋላ የሚጨመረው እንቁላል ከላይ ይጨመራል። እያያችሁ ነው። ይሄ እንቁላል ነው። በዘይት እና በእርድ ይጠበሳል። ከዛ በኋላ እንመጣለን። ታያላችሁ ከትንሽ ጊዜ በኋላ ደግሞ እንዴት እንደምቀረብ። ያው የተለየ ምግብ ነው። በጣም ይጥማል። ያው መስራትና መብላት ይለያያል ቢሆንም በጣም ይጥማል። በጣም ያው እዚህም ደግሞ አለ። ይሄው እንዳያችሁ ነው እንዳላችሁ እያያችሁ ዶሮም እዚህም ሩዝ አለ። ያው እዚህም አለ እዚህም አለ። ይሄው አሁን ደግሞ አምጥቼ ዶሮ እዚህ ላይ ይደረጋል። እንደዚህ አያችሁ። ውስጡ ዶሮ ውስጥም ደግሞ አለው ማለት ነው። ሳልሳው አብሮ የሚበላው ማለት ነው። ይሄው እያያችሁ ነው። እዚህ እንደዚህ ሆኖ በጣም የተለየ ምግብ ነው። በነጥፎ ቤት አሉ አያችኋል። እንደዚህ ደግሞ ቤት ነው። እንቁላል ነው የምንጨምረው። ሀዲ ስተሰባባሙ አያችሁት። በሁለት ቋንቋ ነው እያወራን ያለው። እንደዚህ ደግሞ እንቁላሉ እንደዚህ ይገባል። አይታችኋል። በጣም ይጥማል። በጣም እጅግ በጣም بس سوي هذا صورة إن شاء الله.